አሰላሙ አለይኩም ወራህመቱላሂ ወበረካቱ። መጀመሪያ ሰላምታ ይቀድማል። በያላችሁበት ሰላማችሁ ብዝት ይበል። ውድ ኢትዮጵያውያኖች በዚህ ሰሞን ሳይ ስልጤና ጉራጌ በጣም ጭቅጭቅ ውስጥ ናቸው። ሰሞን ወደ ሀገሬ ልጆች ትሰሙኛላችሁ? እኛ ስልጤዎች ሆነን ጉራጌዎች ማለት ነው ከልጅነታችን ጀምረን የተማርነው ነገር ቢኖር ፍቅርን፣ ኢትዮጵያዊነትን እንጂ ጎጠኝነትን አይደለም። እናንተ ዛሬ ተሰዳችሁ የተለያየ ብሔርና የተለያየ ጎጠኝነት እያመጣችሁ ነው። ይህንን ደግሞ ለአባቱ መልሱ። እኛ ስልጤዎች ወይንም ጉራጌዎች እንደዚህ አይደለንም። ከቻላችሁ ፍቅርን ስበኩ። አንቺ እንደዚህ ነሽ፣ አንተ እንደዚህ ነህ አንባባል። ምክንያቱም ከኋላው ትልቅ ጦርነት ይዞ ነው የሚመጣው። ከተማራችሁ ተማሩበት። ለምሳሌ ከአማራና ከኦሮሞ ከትግሬ እነሱ እንደዚህ ብላችሁ እናንተ ሚዲያ ላይ ብዙ ነገር ስላያችሁ ዛሬ ደግሞ ልክ እንደነሱ ወጣችሁ ጎጠኝነትና ብሔርተኝነትን ለማስተማር ትሞክራላችሁ። ስልጤና ጉራጌን ለማጣላት ይህ ምን ይሉታል? እና እኮ ስራ ለመስራት ነው የመጣ ነው እንጂ የማንንም ብሔር ለመቁጠር ወይንም ደግሞ ዘር ለመቁጠር አይደለም። ከሀገራችን የወጣ ነው ራሳችን ለመለወጥ ነው እንጂ ራሳችን የተሻለ ህይወት ሊኖረን እንጂ ቤተሰቦቻችን ልናስከበር እንጂ ቤተሰቦቻችን ልናጣል አይደለም። ከቻላችሁ ፍቅርን ስበኩ። አንቺም ጉራጌዋ አንቺም ስልጤዋ ማለት ነው። አርፋችሁ ስራችሁን ስሩ። ጎጠኝነትና ብሔርተኝነት አይጠቅም። ኢትዮጵያ ያለውን ህዝብ ደግሞ ለማጣላት አትሞክሩ። እናንተ እዚህ ቁጭ ብላችሁ እዛ ያለውን ህዝብ ለማባላት እዚህ ጥረት አታርጉ። አርፋችሁ ስራችሁን ስሩ። እንዲህ ያልበላችሁን አትከኩ። ምን ነው ሽንቲ ምሪ እንዳናላችሁ? ስልጤ ሲጀምር ክብር ሆነ ሰው እኮ ነው። በፍቅር የሚኖር ሰው ነው። ለጥላቻ ቦታ የለውም። ስልጤ እንደዚህ ነኝኝት ያለሽ እንዲያዳሚ ተነስተሽ። ስለዚህ ስልጤና ጉራጌን ለማጣላት የምትሞክሩ ልጆች፣ ዘረኝነትን እዛ በመሃላችን ለመፍጠር የምትሞክሩ ልጆች አርፋችሁ ተቀመጡ። አርፋችሁ ስራችሁን ስሩ። የወጣችሁበት ዓላማ እኮ ስራ ለመስራት ነው አይደል እንዴ? ብሔርና ዘርን ከዘርና ወይንም ጎጠኝነት ከጎጠኝነት ታጋጩ አይደለም እንዴ? ሰው ጭራሽ ስራ ወጥቶ ስደት ወጥቶ ሸበካለሽ የመዳም ሸበካለኝ ብለሽ ትቀባጥሪያለሽ እንዴ? አዳሜ እስኪ አትቀባጥሩ። ትሰሙኛላችሁ? ሰው ሁሉ እኩል ነው። ማንም ከማንም አይበልጥም። ማንም ከማንም አያንስም። ስለዚህ እንከባበር። ኢትዮጵያ ያለው ህዝብም ተከባብሮ እንዲኖር የምናደርገው እኛ ነን።